አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የማሪፋና የማሜ ቤተሰቦች እንዴት ናችሁልን? እኛ አልሐምዱሊላህ ደህና ነን። ነው እንግዲህ ዛሬ በአዲስ ቪዲዮ ብቅ ብለናል። ሰሞኑን ትንሽ ከሚዲያ ራቅ ብለናል። ቶሎ ቪዲዮ እየለቀቅን አይደለም። እንግዲህ ያለንበት ሁኔታ ቢዚ ስለሆንና እንዲሁም ማሪፋ ያው መጫት ቤት ስለሆነች ነው። ኢንሻአላህ ወደፊት አብረን ጥሩ ጥሩ ኮንቴንቶችን ይዘን የምንቀርብ ይሆናል። ዛሬ እንግዲህ ከቤተሰብ ጋር እንዲሰብሰብ ብለን የፍጡር ፕሮግራም አዘጋጅተን ይኸው እንግዲህ በአማረ ሁኔታ ቀርበንላችኋል ማለት ነው። ረመዳንም እንግዲህ እየተገባደደ ነው። ጾመን የምንጠቀም አላህ ያድርገን። ሀቂቀተን እንግዲህ ከቤተሰብ ጋር እንደዚህ ተሰባስቦ ማፍጠር ምንኛ ደስታ እንደሚሰማ እናውቀዋለን። እናንተም እንግዲህ በስደት አለም ላይ እንዲሁም ደግሞ ብቻችሁን ረመዳንን የምታሳልፉ አላችሁ። ከቤተሰብ ጋር እንዲሁ ተሰባስባችሁ ከቤተሰብ ጋር ረመዳንን የምትጾሙ አላህ ያድርጋችሁ። ኢንሻአላህ ያልፋል። እንግዲህ የተለያዩ ምግቦችን አዘጋጅተን ነው ዛሬ ፍጡሩን ፕሮግራም ከእኚህ በአማረ ሁኔታ ከቤተሰብ ጋር አብረን እያሳለፍን እንገኛለን ማለት ነው። እንግዲህ ማሪፋም እየነቃቃች ነው። አልሐምዱሊላህ በእናንተ ሰፖርት ደግሞ እኛም በዚሁ አጋጣሚ ዩቲዩባችን እያደገ 20 ሺህ ሰብስክራይብ ደርሰናል። እንግዲህ ወደፊት ከእናንተ ጋር እናንተም እኛን ሰብስክራይብ እያደረጋችሁ አብራችሁ የምትቀጥሉ እኛም ደግሞ ጥሩ አስተማሪና እንዲሁም አዝናኝ ፕሮግራም ኮንቴንቶችን ይዘንላችሁ የምንቀርብ ይሆናል ማለት ነው። እሺ ውድ እህቶች ወንድሞች እንግዲህ በተለይ አረብ ሀገር ያላችሁ እህት ወንድሞች በረመዳን ብዙ ስራ እንደሚበዛባችሁ እኔ እንግዲህ ስደትን አለም ባላቀውም ከሄዱ እንደምንረዳው ብዙ ድካም አለ። በርትታችሁ ሰርታችሁ ለሀገራችሁ የሚያበቃችሁ አላህ ያድርጋችሁ። አዎ እንግዲህ ውጣ ውረድ ህይወት እንዲህ ናት። ውጣ ውረድ ሳያልፉ ስኬታማ መሆን አይቻልም። እና በረመዳን ዱአ እያደረጋችሁ ከቤተሰቦቻችሁ ከምትወዱት ቤተሰቦቻችሁ ጋር እንድትገናኙ በዱአ አብሽሩ በርቱ ለማለት እወዳለሁኝ። ውድ ሀገሬ ልጆች እንግዲህ ሰብስክራይብ እያደረጋችሁኝ ቻናሌ እይታ እያገኘ አይደለም። እንግዲህ ጥሩ ሰብስክራይብ እያደረጋችሁኝ ከእናንተ ጋር ብዙ ነገር አብረን የምናሳልፍ ይሆናል። ዘመኑ የሶሻል ሚዲያ ነውና እንግዲህ ብዙ ነገር ትማሩበታላችሁ። ብዙ ነገር ታገኙበታላችሁ ታተርፉበታላችሁ። እኔም በዛው የሀገራችሁን ልጅ ማሳደግ የሀገራችሁን ልጅ ሰብስክራይብ ሸር እያደረጋችሁ ላይክ እያደረጋችሁ ማሳደግ አለባችሁ ብዬ አስባለሁ። አዎ እዚህ እንግዲህ ማሪፋ የምትቀዳልን ሾርባ ነው። በረመዳን ሾርባ ግዴታ ነው። ሾርባ እንዲሁም ደግሞ የተለያዩ እዚህ ጋር ያዘጋጀናቸው አሉ ቴምር እነዚህ መጠጥ አሁን ሾርባ ጠጥተን ወደ ፍጡር ፕሮግራም እንሄዳለን ማለት ነው። ኢንሻአላህ ውድ ቤተሰቦች እንግዲህ አብረውን እዚህ ጋር የሚያፈጥሩ ልጆች እንግዲህ ያው ቤተሰብ ናቸው። አንዷ እንግዲህ የአክስቴ ልጅ ናት። የኔ ማሪፋ ልታሃርስ ልታግዘን የመጣች እህቴ ናት። እንዲሁም ደግሞ ወንዱ አንዷ ሴቷ ደግሞ የማሪፋ እህቶቿ ልጆች ናቸው። እኔን ሰፖርት ለማድረግ እኔን አብረውኝ ከጎኔ ለመቆም ነው የመጡት። ኢንሻአላህ እንግዲህ እነሱም አላህ ምንዳቸውን አላህ ይክፈላቸው። እንግዲህ በዚህ ቀውጢ ወቅት በረመዳን ማንም ቤት ዘግቶ መጥቶ እኔን የሚያግዘኝ ይኖራል ብዬ አላስብም። እንግዲህ ኢንሻአላህ ውለታቸውን የምከፍል አላህ ያድርገኝ። ስራው ቢቀር እዚህ አብሮ መጫወቱ አብሮ መዋሉ ራሱ ትልቅ ነገር ነው። ትልቅ ነገር ነው እና እንደ አይነት ቀውጢ ሰዓት ሲመጣ ብቸኝነት በጣም ከባድ ነው። እውነቱን ለመናገር ማለት ነው። እና ብዙ አስቸጋሪ ጊዜዎችንም ብናልፍም በጎን ደግሞ ጥሩ ጥሩ ደስታ የምናገኝባቸው ክስተቶች አሉ ማለት ነው። እና ውዶች እንግዲህ ዛሬ ውሎ እንደዚህ ፏ ብለን ውለናል። ያው ብዙውን ጊዜ ቀን ቀን
ድካምም ብዙ ነገር ስላለ ነው ቪዲዮዎችን ለመልቀቅ የተቸገርነው። ኢንሻአላህ እንግዲህ አዳዲስ ነገሮችን እንለቃለን። እናንተም እያበረታታችሁን ኮሜንት እየሰጣችሁን የምናስተካክለው ይዘንላችሁ የምንቀርብ ነገር ካለ ኮሜንት ላይ እየጻፋችሁልን እኛም የእናንተን እገዛና ድጋፍ ስለምንፈልግ አብራችሁ እንድትሆኑ ስንል በትህትና እጠይቃለሁኝ። አዎ በድጋሚ ሰብስክራይብ አድርጉን። ለቀጣይ አመት ደግሞ እንግዲህ ሶስት ሆነን የምናደምቀው ይሆናል ማለት ነው። ከልጄ ጋር ከባልተቤቴ ጋር ሆኜ ማለት ነው። ያው ሞቅ ደመቅ ብለን የምንቀርብላችሁ ይሆናል። ቤተሰቦች ያው ከሁለት ወደ ሶስት ከሶስት ወደ አራት እያለ ኢንሻአላህ ቤቱ ይደምቃል ብዬ አስባለሁኝ። እንግዲህ ታውቃላችሁ የዛሬ አመት ያው በሁለት ጥንዶች መሃል ነው ቤቱ ይቀዘቅዛል። መሃል ላይ ልጅ ገብቶ ደግሞ ሲፈነጭ ደስ ይላል ማለት ነው። ለዛ ስላበቃን በጣም አላህን አመሰግነዋለሁኝ። አዎ በቀጣይ ደግሞ ኢንሻአላህ እንደዛ አይነት ነገሮችን ይዘን የምንቀርብ ይሆናል። እጅግ አመሰግናለሁኝ አብራችሁን ስለቆያችሁኝ። ሰብስክራይብ እያደረጋችሁ ቪዲዮአችንን ላይክ እያደረጋችሁ አበረታቱኝ ስል አሁንም በድጋሚ እጠይቃችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና ሁኑልኝ። እወዳችኋለሁ።